ሰላም ሰላም ፋሚሊዎቻችን እንዴት ናችሁ? እንደጠፋን እናውቃለን። ዛሬ እንግዲህ ጉዞ ወዴት ነው? ወደ ሸንኮራ ዮሐንስ። ፑስቶ ይኸው ሙሉ ቤተሰቡን ይኸው ሬዲ አድርገናል። ኢናው አለች፣ ማሚዮ አሉ። where is the በጥብጤ የት አለ? there is አለ። ሚስትየውም እኔም አለን። አብረን እንግዲህ እንሄዳለን። ላይክ ማድረጋችሁን እንዳትረሱ። 2000 ሰብስክራይበር ገብተናል። ወደ 3000 ጉዞ ጀምረናል። ሸንኮራ ዮሐንስ በሰላም ድረስ መንገዱን እያሳያችሁ እንጀምራለን። ግን አምሮብሻል። አቃሻ የቤተ ክርስቲያን ሻሽ ስታስሪ ግን እንዴት እንደምታምሪ ግርም ዳን ያለ ውበቱን ነው የሚደፋብሽ እንጂ ሸንኮራ ዮሐንስ እንግዲህ ስንሄድ ከሚስትየው ጋር ለአራተኛ ጊዜያችን ነው። እኔ ደግሞ ብቻዬን በግሌ ወደ 9 ጊዜ ሄጃለሁ። ኦልሞስት ወደ 10 ምናምን ዓመት ትስ ሊደረግ ነው ወይ? ምን አጣ? ምንድን ነው የተቸገርከው? ንገረኝ እስኪ። ምንድን ነው ያልተመቸ ነገር አለ? ቪዲዮ ውስጥ አለመግባት ነው? ይኸው አስገባሁሽ። ምንድን ነው ቅር ያለ ነገር ወይ? እሺ አንተኛውስ? እሺ ማነው ደግሞ እንዲቆረጠ? እንሂድ። ያው እንግዲህ ጉዞ ተጀምሯል። ያው ትንሹም አለ። ያው ሸክሙን ወደ እኔ አድርገው ነው ማለከልከለ ሸክሙን ጋይስ። ለማንኛውም ከዚህ በኋላ ጉዞ ነው የሚሆነው። አብራችሁኑ ነው። የዛሬ አመት እንግዲህ ባቢቲን ሳምንት ሲቀራት 9 ወር ልትገባ ሳምንት ሲቀራት ነበር ዮሐንስ የመጣ ነው። ያው ክብር ምስጋና ለስም አጠራሩ ይሁን። እንዲህ ደግሞ ያው ብዝት ብለን 4 ሆነን መተናል። አሁን ደግሞ ወደ ቤተክርስቲያን እንሄዳለን። ያረፍንበት ግቢ እንግዲህ እን ይመስላል። እንዳለ የገጠር ቤቶች ናቸው። እንዴት ደስ እንደሚሉ ያው ከልጆች ጋር ስትሆኑ እንደ ነገር ያለ ነው። ሌትስ ጎ እናትና ልጅ ዩ ምንድነው እሱ ጋር ለምን የጋቢና የነጠላና የጋቢ ማንጫ ማንጫ ባልልስ ነጭ ልብስ የሚያነሳ የመነቸከ ልብስ የሚያነሳ ስሜን ቅዱስ ዮሐንስ ያውቃል። የተሳልኩትን ስለት አስገብቻለሁ። አመስግኑላቸው። ጤና የለኝም ጤና የሚሰጠኝ መጥምቀ መለኮት ቅዱስ ዮሐንስ በሚለው ለክብር መግለጫ አስራት በኩራቱን አስገብቻለሁ። አመስግኑ። ጓደኛ ቤት ከውጭ እግዚአብሔር በሰላም ወደ ሀገር እንዲያገባት በጸሎታችሁ አስቡ። ለክብር መግለጫ ልካለች። አመስግኑላት። 25 ዓመት አስቦች
የሁለቱም ስራ ላይ ናቸው ያሉት። እኛው አያቱን ይሄ እናቱን ይዞ ያ የሸንኮራ ቅዱስ ዮሐንስ ጉዟችንን ጨርሰን ወደ ቤት እየተመለስን ነው። አብራችሁን ስለነበራችሁ በጣም ደስተኞች ነን። ልጆቹ ተኝተዋል። ኢና ምንድን ነው ያለው አገዳ ነው በርታ። ለማንኛውም ላይክ ሼር